ከምድረ በዳው ማዶ ካለችው ከሴላ ለምድሪቱ ገዥ ወደ ጽዮን ሴት ልጅ ተራራ የበግ ጠቦት ግብር ላኩ። ከጎጇቸው ተባረው ግራ እንደተጋቡ ወፎች የሞዓብ ሴቶችም በአርኖን ወንዝ መሻገሪያ እንዲሁ ይሆናሉ። ምክር ለግሱን፣ ውሳኔ ስጡን። በቀትር ጥላችሁን እንደ ሌሊት አጥሉብን። የሸሹትን ደብቁ፣ ስደተኞችን አሳልፋችሁ አትስጡ። የሞዓባውያን ስደተኞች ከእናንተ ጋር ይቆዩ፣ እናንተም ከአጥፊው መጠጊያ ሁኗቸው። የጨቋኙ ፍጻሜ ይመጣል፣ ጥፋቱ ያከትማል፣ እብሪተኛም ከምድረ ገጽ ይጠፋል። ዙፋን በፍቅር ይመሰረታል፣ ከዳዊት ቤት የሆነ በፍርድ ፍትህን የሚሻ ጽድቅንም የሚያፋጥን አንድ ሰው በታማኝነት በላዩ ይቀመጣል። የሞዓብን መዘባንን እጅግ መታበዩንና ኩራቱን እብሪቱንና ስድነቱን ሰምተናል። ትምክህቱ ግን ከንቱ ነው። ስለዚህ ሞዓባውያን ዋይ ይላሉ፣ በአንድነትም ስለ ሞዓብ ዋይታ ያሰማሉ። ስለ ቂራረ ሴት ከተማ ሰዎች ትዝታ በሐዘን ያለቅሳሉ። የሐሴቦን እርሻ የሴባምም የወይን ተክል ጠውልጓል። የአሕዛብ ገዦች ኢያዜርን አልፈው ምድረ በዳውን ዘልቀው ስሮቻቸውን እስከ ባህር ሰደው የነበሩትን የተመረጡ የወይን ተክሎችን ረጋግጠዋል። ስለዚህ ስለ ሴባማ የወይን ተክል ኢያዜር እንዳለቀሰች እኔም አለቅሳለሁ። ሐሴቦን ሆይ፣ ኤልያሊ ሆይ፣ በእንባዬ አርስሻለሁ። ፍሬ ባፈራሽበት ወቅት የነበረው ሆታ መከርሽም ሲደርስ የነበረው ደስታ ተቋርጧልና፣ ደስታና ሐሴትም ከአትክልቱ ቦታ ተወግዷል። በወይን ተክልም ቦታ ዝማሬ የለም፣ እልልታም ቀርቷል። በወይን መጭመቂያ ቦታ የሚረግጥ የለም፣ የረጋጮችን ሆታ አጥፍቻለሁና። ስለዚህ ልቤ ስለ ሞዓብ እንደ በገና የሐዘን እንጉርጉሮ ታሰማለች፣ አንጀቴም ስለ ቄርሄሬስ ታለቅሳለች። ሞዓብ ወደ ኮረብታዋ ብትወጣ ትርፏ ድካም ብቻ ነው። ለጸሎት ወደ መቅደሷ ብትገባም ዋጋ የለውም። እግዚአብሔር አስቀድሞ ስለ ሞዓብ የተናገረው ቃል ይህ ነው። አሁን ግን እግዚአብሔር እንዲህ ይላል፣ የተቀጠረ ሠራተኛ ቀን እንደሚቆጠር የሞዓብ ክብርና የሕዝቧ ብዛት በ3 ዓመት ውስጥ ይዋረዳል። የሚቀረውም ሕዝብ ጥቂትና ደካማ ይሆናል። ከምድረ በዳው ማዶ ካለችው ከሴላ ለምድሪቱ ገዥ ወደ ጽዮን ሴት ልጅ ተራራ የበግ ጠቦት ግብር ላኩ። ከጎጇቸው ተባረው ግራ እንደተጋቡ ወፎች የሞዓብ ሴቶችም በአርኖን ወንዝ መሻገሪያ እንዲሁ ይሆናሉ። ምክር ለግሱን፣ ውሳኔ ስጡን።